ሙስሊም ሆነሽ ይህ መልእክት አንቺ ጋር ከደረሰ አላህ ሊያሳውቅሽ የሚፈልገው ትልቅ ነገር አለ ማለት ነው። ታዲያ ይህን መልካም መልእክት ማን ነው ለብዙ ሰው እንዲደርስ በማድረግ የሚያግዘኝና ምንዳውን አላህ የሚከፍለው? እንሳተፍ ኢንሻአላህ። በረሱል ሰለላሁ ዐለይሂ ወሰለም ዘመን አንዲት እህትሽ በሚጥል በሽታ ትሰቃይ ነበር። ያቺ ሴትም የልብና የሰውነት ሐኪም ወደ ሆኑት ወደ ረሱል ሰለላሁ ዐለይሂ ወሰለም በመምጣት ችግሯን ተናገረች። ረሱልም ሰለላሁ ዐለይሂ ወሰለም ሁለት ምርጫ ሰጧት። አንድም ዱዓ አድርገውላት ከበሽታው መዳን፣ አሊያም በበሽታው ላይ ታግሳ ጀነትን ማግኘት። ሙእሚኖች ዘንድ ከጀነት በላይ ውድ ነገር አልነበረምና ታግሳ ጀነትን ማግኘትን መረጠች። ነገር ግን ሌላ ችግር አለ። ይህች እህትሽ አውድቁ በሚጥላት ወቅት የተወሰነ አካሏ ይገለጣል። ጸጉሯ የተወሰነው ክፍት ይሆናል። ይህ እንዲቀርላት ረሱል ሰለላሁ ዐለይሂ ወሰለም ዱዓ እንዲያደርጉላት ጠየቀች። ረሱልም ዱዓ አደረጉላት። በጣም እኮ ነው የሚገርመው። ይህች ሴት እኮ አውድቁ ጥሏት ሰውነቷ ቢገለጥ እንደማትጠየቅ ታውቃለች። ግን እህትሽ በክብሯ አትደራደርምና አውድቅ ጥሏት እንኳን የትኛውም የሰውነቷ ክፍል እንዲታይ አትፈቅድም። እህቴ አደራሽን በመሸፈኛሽ አትደራደሪ፣ በሂጃብሽ አትደራደሪ፣ ጸጉርሽን ለወንዶች ክፍት አታድርጊ። አደራሽን ወንዶች በዐይናቸው በልተው የሚጨርሱት ተራ ዕቃ እንዳትሆኚ። እህቴ አላህ ዘንድ ትራከሻለሽና ራስሽን ጠብቂ። ሙሉውን በትዕግስት ያደመጠኝን ሁሉ አላህ ይውደደው። አሚን ያ አላህ። በኮመንት ሰለዋት ማውረድ አትርሱ። የተለያዩ ትምህርቶች ወደ እናንተ እንዲደርስ የፕላስ ምልክቱን በመጫን የመልካም ነገር ተከታይ ይሁኑ።